ፒንክ የተሰራ ነው። ይሄኛው ደግሞ ፒንኩ እንዳመቀረኩትኝና እዚህ ጋር ወርቃማ ነገር አረኩበት ምክንያቱም ከዚህ ከእንትኑ ጋር እንዲመሳሰል ብዬ እዚህ ጋር ነገር ነው። ለማንኛውም የሚታያችሁ ከሆነ ለማሳየት ሞክራለሁ። ቦታው ግን ስላልተመቸኝ ብዙ ተጨናንቄ ነው ቁጭ አልኩት። ራሱ የቱ እንደሚታይ የቱ እንደማይታይ አላውቅም። በተቻለኝ አቅም ሞክሬያለሁኝ እንዲታይ ለማድረግ ማለት ነው። እዚህ ጋር 2 ኩባያዎችን አዘጋጅቻለሁ። እዚህ ጋር ቀለም አለኝ። እዚህ ጋር ውሃ ልካለኝ። ሚዛን ኢፖክሲውና ሃርድነሩ እንግዲህ ልሞክር ነው። ዛሬ መጀመሪያ ጊዜ ነው። እነዚህን አዘጋጅቻለሁ። እነዚህ ማደባለቂያዎቼ ናቸው። ሌላ ማንኪያ ስለሌለኝ ጓንት ግዴታ ነው። ማስክም ለፊታችሁ ግዴታ ነው። እኔ ግን አላዘጋጀሁም። እስኪ ለማንኛውም የምንሰራበት እቃ እነዚህ ናቸው። የሚታያችሁ ከሆነ ቦታውን ስላመቻቸሁት መነካካት ስለሌለብኝ ነው አንስቼ እንዳላሳያችሁ። ያው ጨርሰው ታዩታላችሁ። ለማንኛውም ይሄንን ይመስላል። እስኪ እንግዲህ አሁን 80 ግራም እንትን ነው የምናረገው ኢፖክሲ መቁረጫ ብቻ ያስፈልገዋል እንዳይባል። ኦኬ እንደዚህ አድርገናል። አሁን ይሄንን ሚዛኑን ኦን እናረጋለን። 00 ሆኗል። 80 ግራም ነው የምናደርገው ከዚህ ነው 100 ሆኗል። አሁን ቆይ አንዴ ልቀንሰው። አሁን ለ5 ደቂቃ አላርም እንሞላና 5 ደቂቃ በአንድ አቅጣጫ ነው የምናማስለው አየር እንዳይገባበት በደንብ ግን ማማስ ይሄ ማቀላቀያ አቀላቅያለሁኝ። ይሄንንም 5 ደቂቃ አቀላቅየዋለሁኝ። አሁን ይሄንን እናውጣውና እስቲ የሚሆነውን እኔ እንግዲህ መጀመሪያ ከታች ቀለም ያላትን እናድርጋለን። ፒንኩን ያበዛሁት ይመስለኛል። እዚችም ጋር እንደዚህ ይሄንን ያክል ፒንክ እናረግበታለን። እንግዲህ አምላኬው ትክክል እንዲሆን ተስፋ አረጋለሁ። የመጀመሪያ ስራዬ ነው። ግን እዚህኛው ትልቁ ላይ ፒንኩን ያበዛሁት ይመስለኛል። አዎ በጣም በስቷል የሆነት ትንሽ ብቀንሰው ደስ ይለኛል። እንግዲህ ውሃ ልኩ ተበላሽቶ ከሆነ ፈጣሪ ጠብቀው። ነው እንግዲህ ተበላሸ። ጥሩ ነው። አሁን ጥሩ ላይ ሆኗል። እንግዲህ እንዴት እንደማረግ አላውቅም። አኪድ ነጭ አይወጣልኝም። እኔ ያጠፋሁት ግማሽ እንትን ብዬ ነበር ማድረግ የነበረብኝ። እስኪ እንግዲህ እናርገውና ይሄንን
እንጃ እንግዲህ ይሄንን ይመስላል እንግዲህ ልክ ይሁን አይሁን ይድረቅ አይድረቅ አላውቅም። እንግዲህ ደርቆ ወጥቶ እንደሚያስደስተኝ ተስፋ አደርጋለሁ። እንግዲህ ካልደረቀ በጣም ነው። ትላንትና የሰራነውን ኢፖክሲ እስኪ ዛሬ እናውጣው። ምን ደርሷል አላየሁትም። እስኪ ደርቆ ከሆነ ለማውጣት እንሞክር ቀስ እያልን። አላህ አላህ የሄደ ነው። በሰላም ይውጣልሽ በሉኝ። በሰላም ይውጣልሽ በሉኝ። እናንተ ሊወጣ ነው። እናንተ ወጣች። እስኪ አላህ 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 አላህ። እስኪ ይሄኛውን ደግሞ እንሞክር። ያ ወይላ ወይሊ ያ ወይላ ወይሊ ያ ወይላ ወይሊ። ወይኔ ጫፏ እንዳትቆረጥብሽ በሉ፣ እንዳትቆረጥብሽ በሉ፣ እንዳትቆረጥ በሉ። በርቺ በሉኝ። ጫፏ ከተቆረጠች ግን በጣም ነው የምናደደው። ጫፏ ከተቆረጠች ግን በጣም ነው የምናደድባት። ሆነች እናንተ። አላህ 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 አላህ። ሹፉ 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 ያ ጀማ፣ ሹፉ ያ ጀማ፣ ሹፉ ሹፉ ሹፉ። ያ ሰላም ያ ሰላም። ሄሎ ኪዩት ኪዩት። አያችኋት? አላህ አላህ አላህ። والله በጣም ነው ደስ ያለኝ። ለመጀመሪያ ጊዜ እየሞከርኩኝ ነው። ሹፉ ሹፉ። አላህ 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 አላህ። በጣም ደስ ብሎኛል። والله በጣም ደስ ብሎኛል። ተሳካልኝ። ወጣች በቃ ሆነች። መጠንዬ በጣም ጎበዝ ልጅ፣ በጣም ጎበዝ፣ በጣም ታታሪ ነሽ። ግን የማላስታውሰው ነገር ቢኖር ምን ያክል መጠን እንዳረኩኝ ብዙ አላስታውስም። አላህ 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 አላህ። ምን ያክል መጠን እንዳረኩ ግን ትዝ አይለኝም። ለማንኛውም ግን እቺን የመሰለች ቆንጅዬ የስኳር ዕቃ አዘጋጅቻለሁ። በድጋሜ ደግሞ ሌላ ሰርቺ እንደማሳያችሁ ተስፋ አረጋለሁ። ያው ይሄንን ይመስላል ለጊዜውና ለአሁን። ያው የመጀመሪያ ስራዬ እንደመሆኑ መጠን እንዳጨበጨባችሁልኝ ተስፋ አረጋለሁ። እና ያው እንግዲህ የሰራሁት በዚህ ነው ብያችኋለሁ። መጀመሪያ ላይ አሳይቻችኋለሁ። ይሄ ሃርድነሩ ነው። ይሄ ደግሞ ኢፖክሲው ነው። እንደምታዩት 3 ሊትር ነው። እና ያው ይሄንን ይመስላል ማለት ነው። ለማንኛውም ደስ ብሎኛል። በድጋሚ በሌላ ቪዲዮ ወይም ደግሞ ሌላ ትልቅ ነገር ሰርቼ እንደማሳያችሁ ተስፋ አረጋለሁ። ላሁን ግን በጣም 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 ደስ ብሎኛል። ይሄንን እንትኑን ከሰራሁ በኋላ የተቀባሁት ነው። ጥፍሬ ያስቅም። እና ለማንኛውም ይሄንን ይመስላል። ይሄ 3 ሊትር ነው አያችሁት፣ ኢፖክሲው። ይሄኛው ደግሞ ሃርድነሩ እንድጠነክርልን የምናረግበት ዋናው መሳሪያ ይሄ ነው ማለት ነው። እና ለመጀመሪያ ጊዜ ነው የሰራሁት። በጣም ደስ ብሎኛል። እውነቴን ነው የምላችሁ። በጣም ፈርቼ ነበር አይወጣም ብዬ እና ደስ ብሎኛል። እንኳን ደስ አለሽ እንደምትሉኝ ተስፋ አረጋለሁ። እናንተም የተለያዩ ስራዎችን በመሞከር በጣም ትንንሽ የሚባሉ ቢዝነሶች ውስጥ እንድትገቡ እመክራችኋለሁ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው። በባለፈው ያሳየኋችሁ እንግዲህ መጨረሻው ይሄንን ይመስላል። አንደኛው ይሄንን ነው የሚመስለው። አያችሁት? በነጭና በፒንክ የተሰራ ነው። ይሄኛው ደግሞ ፒንኩ እንዳመቀረኩትኝና
እዚህ ጋር ወርቃማ ነገር አረኩበት ምክንያቱም ከዚህ ከእንትኑ ጋር እንዲመሳሰል ብዬ እዚህ ጋር ያለውን እንደምታዩት ይሄንንም ሰርቻለሁ። ግን ያው ገና ከእቃው አላወጣሁትም፣ ደርቋል ኦልሞስት። ግን ትንሽ ይቆይ ብዬ ትቻለሁ። ለማንኛውም ይሄንን ይመስላል። ይሄንን የመሰለ ያችሁት ደርቋል እና ይሄንን የመሰለ ሳህን ከነስኳር እቃው እንደዚህ አጠገባችን ጆክ ምናምን ውሃ ብናቀርብበት ምናምን የሚያስችለን ነው ማለት ነው። አያችሁት እንዴት እንደሚያምር። በዚህ የስኳር እቃ የስኳር እቃችንን በዚህ እናቀርባለን። የተለያዩ ስኳሮችን ማለት ይሄ ካቦ የለም ምንድነው የሚባል ይሄ አራት ማዕዘን ስኳር ነገሩ እሱን ይዛል። ይሄኛውም እንደዛው ስኳራችንን አቀራርበን ሮኮቦት ሰርቼ ደግሞ በቅርቡ አሳያችኋለሁ። ለማንኛውም ይሄንን ይመስላል ማለት ነው። ይሄም ይወደርቆልኛል ማሻአላ። እንዴት እንደሰራሁት ማሳየቻችኋለሁ። የበለጠ መረጃ ከፈለጋችሁ ደግሞ ሰፋ ባለ ቪዲዮ አሳያችኋለሁ ማለት ነው። ለዛሬ ግን ያው ከመጀመሪያው ጀምሮ አሳይቻችኋለሁ ብዬ አስባለሁ። ነገር ግን ሰዓቱ ስለረዘመ እየቆራረጥኩት ስለሆነ ነው እና ይሄንን ይመስላል ልላችሁ ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። መስራት የምትፈልጉ ካላችሁ እንዴት እንደሚሰራ በደንብ አብራሪልን ካላችሁ ኮሜንት ላይ ያስቀምጡልኝ። በደንብ አብራርቼ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ይሄንን የመሰለ የኢፖክሲ ሳህንና የስኳር እቃዎችን ሰርቻለሁ ማለት ነው። እናንተ የምትፈልጉትን መሞከርና መስራት ትችላላችሁ። ላለው ስለምታበረታቱ ከልብ አመሰግናለሁ።